እንደምን ዋላችሁ። የመጣሁት ከቡሬ ወረዳ ነው። ቀበሌ ዋንገዳም ነው። ስሜ ካሳይቸው እባላለሁ። የመጽሐፍ ስሜ ወለተ ስላሴ እባላለሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኝነት በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት የተደረገልኝን ከረጅሙ ባጭሩ እንዲህ ስል መሰክራለሁ። የመመሰክረውም ስለራሴ ነው። እኔ ማህፀኔን ነበር የሚያመኝ። ማህፀኔን ለ5 ዓመት ያህል ነበር ያመመኝ። ሲያመኝም ደግሞ ለ3 ዓመት ከ6 ወር በተከታታይ አንድም ቀን ሳያጓድል ደም ነበር የሚፈሰኝ። እንደዛም ሲሆን ማለድበት ሕክምና የለም ነበር። ማልወስደው መድኃኒት ሁሉ የለም ነበር። ወንቅሸት እንደውም ማውቀው ገዳም ማውቀው 2010 ላይ ነው። 2010 ላይ ግን ሳውቀው የዛን ሰዓት ሚስጥሩ አልገባኝም ነበር። አልተጠቀምሁበትም። ሚስጥሩ ቢገባኝ ሁሉ ብጠቀምበት ሁሉ ቤቴ ላይ ጸበሉ ምነቱም የበረከቱ ቆሎ ሁሉ አለ። ግን ሚስጥሩ አልገባኝም። ዝም ብዬ እንደ ሻወር ነው ጸበሉን ተጠቅሜ የሄድሁትኝ ስላልገባኝ ነው። እና ዘንድሮ ማለት ነው ቀጥታ ወደ ስንመጣ ዝሮ ውጋቱ ግን አያስጉዘኝም። እያዘል ቢሆን ትወስደኛለህ ብዬ ነው መኪና ላይ የገባሁት። ከዚያም በኋላ ግን ጢስ አባይ ላይ ስደርስ ከመኪናው እንደወረድ ውጋት ራሱ የሚባል ነገር ማህፀን የሚሰማኝ ነገር ምንም ነገር የለም ነበር። እንዲያውም የሰው ሁሉ ጓዝ ነው ይዤ ተሸክሜ የመጣሁትኝ። 2 ሳምንት ባልሞላ ነው በትክክለኛው ሰዓት ማንስትሬሽን የመጡ ያየው ማለት ነው። በትክክለኛው ሰዓት በቃ። ከዚያም በኋላ ደግሞ ጸበል ስጠጣም በታች ሲለኝም ትላትል ይወጣልኛል። ጭንቅላቴንም በጣም ያመኝ ነበር። ጭንቅላቴ ላይ ደግሞ እንደዚህ ዝም ብሎ ክብድ አድርጎ ያዘና ማለት ነው በሰናጋያ ነው ስጋ ወጥ ይወደቀልኝ። ስለዚህ ባካችሁ በቅዱስ ገብርኤል ስምላችኋለሁ፣ ሚስጥሩ ሳይገባችሁ ዝም ብላችሁ እንደ እናት አባታችሁ ቤት እየወጣችሁ እየገባችሁ የምትሄዱ አላችሁ። ሚስጥሩ ከመጀመሪያው ይግባችሁ። ለእኔ ሚስጥሩ ስላልገባኝ ነው ዝም ስከራከር የኖርሁትኝ። ወደ ጠንቋይ ቤት ወደ ጥፈት ማስጥፍ ነኝ እያልኩ ኃጢአት ስሰራ የነበረ እና ባካችሁ ሚስጥሩ ይግባችሁ። ሲቀጥል አንድ ወንድሜ ታላቅ ወንድሜ ነበረ። እሱ ደግሞ ገዳሙ ምንነቱን አያውቆም ነበር። ዘንድሮ መጥቶ ገዳሙን አይቶልኛል። እኔ ደረሰኝ፣ እናንተ ይድረስላችሁ። ታናሽ ወንድሜም ደግሞ ጆሮው ይመግል ነበረ፣ አይሰማም ነበረ። አሁን ቅባ ቅዱስ በማስደረግ ጸበሉንም በመጠጣት እምነቱንም በመቀባት ሰምቶልኛል ብሏል። እኔ ደረሰኝ፣ እናንተ ይድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልን። የአባታችን ጠላቶች እግራቸው መረገጫ ያርግልን። አባታችንና ወንቅሸትን እስከ ምጽአት ዓለም አይፍታብን። ስላዳመጣችሁኝ አመሰግናለሁ። ደህና ደሩ።